ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አይ ለዛሬ ደግሞ ቆንጆ የፉል አሰራር ነው ይዤላችሁ የመጣው። እንዴት አድርጌ እንደሰራሁት አሳያችኋለሁ። በጣም ነው የምትወዱት፣ በጣም ይጣፍጣል። እንደምትወዱት እርግጠኛ ነኝ። እስከ መጨረሻ ከኔ ጋር ተከታተሉኝ። ለቻናሌ አዲስ የሆናችሁ እንኳን በሰላም መጣችሁ። ሰብስክራይብ በማድረግ ቤተሰብ ሆኖ ተቀላቀሉ እላችኋለሁ። ኢንሻአላህ ወደ ሰራራው እንገባለን። ቲማቲሜ ልጬ ነው ያዘጋጀሁት። ከዛ በኋላ እንፈጨዋለን በመፍጫ ማለት ነው። ፍልፍል ሮሚ ወይም የፈረንጅ ቃሪያ፣ 2 ነጭ ሽንኩርት፣ ቃሪያ፣ 1 ቃሪያ ደግሞ ከትፌ ጨምሬያለሁ። አሁን ሁሉንም አንድ ላይ እንፈጨዋለን። እንዲያፋጭልን ትንሽዬ ውሃ እንጨምርበታለን፣ ድቅቅ ብሎ እንዲፈጨልን ማለት ነው። አሁን በደንብ አድርገን ድቅቅ አድርገን ከፈጨነው በኋላ ምን እናደርጋለን? እንሰራለን። ውድ ተመልካቾቼ ላይክ እያደረጋችሁ አበረታቱኝ። ኢንሻአላህ እስከ መጨረሻ ከኔ ጋር ቆዩ። አሁን መጥበሻዬን አዘጋጅቻለሁ። የወይራ ዘይት ነው የተጠቀምኩትኝ። አሁን ዘይቴን ካልካለልኝ በኋላ ሽንኩርቴን እጨምራለሁ። ሽንኩርታችን አሁን ጥብስ እናደርገዋለን። ሽንኩርታችን ጥብስ ካደረግን በኋላ የፈጨነውን እንጨምረዋለን። አሁን ሳልሳ እንጨምራለን። ግማሽ ማንኪያ ሳልሳ። አሁን ሳልሳውን አዋህደን እናብስለዋለን ውሃውን መጠጥ እስከሚል ድረስ። አያችሁ፣ በእንደዚህ አይነት መልኩ ውሃችን ምጥጥ ካረግልን በኋላ አሁን ቅመማ ቅመም እንጨምራለን። ቅመማ ቅመሙ ደግሞ የጨመርኩበት ካሞን፣ ቆንጆ በርበሬ፣ ኩዝባራ እና ጨውን የጨመርኩትኝ። ማንኪያ የተጠቀምኩትኝ ትንሽዬ ማንኪያ ሻይ ነው። ግማሽ ማንኪያ ነው የጨመርኩትኝ። ካቁላላን በኋላ ፉላችንን እንጨምራለን። ፉሉን የተጠቀምኩትኝ ታኒካውን አለ አይደል? ግማሹን የተጠቀምኩትኝ። አሁን ምን እናደርጋለን? እንፈጨዋለን። ፉላችን በእንደዚህ አይነት መልኩ ከፈጨን በኋላ እንጨምረዋለን። በእንደዚህ አይነት መልኩ ካዋሃድን በኋላ እንዲበስልን እንተዋለን። ከወፈረባችሁ ትንሽ የውሃ ጨምሩበት። አሁን በግዱንስና ግማሽ ሌሞን ጨምቄ አዘጋጅቼ ነበር፣ እሱ አረኩበት። አሁን ምን እናደርጋለን? እናዋህደዋለን። በመጨረሻ ነው የምናደርገው። አሁን በቂው ነው ማለት ነው። በግዱንስ ካረግን በኋላ ብዙ ሰዓት አንተከትከውም። አሁን ቃሪያ ደግሞ አረኩበት። አሁን ዘይት ሲሆን ወይም የወይራ ዘይት ላይ እናደርግበታለን። ጨርሰናል። እንደምትወዱት አልጠራጠርም። በጣም ነው የሚጣፍጠው። ሞክሩት እስኪ። በእንደዚህ አይነት መልኩ ሰርታችሁ ካላወቃችሁ ሰርታችሁ ሞክሩት። በጣም ነው የምትወዱት
እና ሀዋይቢ ሰብስክራይብ ያላርጋችሁ ካላችሁም ሰብስክራይብ ያደርጋችሁ አበረታቱኝ። እንዲሁም የደወል ምልክቷን በማጥቆር አዲስ ነገር ስለቅ እንዲደርሳችሁ አድርጉ። ቪዲዮ ከወደዳችሁ ላይክ ሳታደርጉ እንዳትወጡ። በሌላ ቪዲዮ እስከምንገናኝ መልካም